የፊልሙ ዋና ተዋናይ አንዲት አሮጊት ሴት ስትሆን ግራኒ በመባል ትታወቃለች። ላለፉት ዓመታትም እዳዋን ሳትከፍል በመቅረቷ ምክንያት በእስር ቤት ውስጥ ታስራን ያሳለፈችው። ከዛ ከመውጣቷ በፊትም ልጇ ስላስመዘገበው ስኬት ትኮራለች። ትልቁ ልጇ በታዋቂ ድርጅት ውስጥ ይሰራል፣ ትንሹ ደግሞ ሙዚቀኛ ነው። ሁለቱም የተለያዩ አባቶች ቢኖሯቸው ነገር ግን በብዙ ነገሮች እሷን ይመስሏታል። ግራኒ በማግስቱ ከእስር ቤት ውስጥ ትወጣለች። ነገር ግን እሷን የሚቀበል ማንም ሰው አልነበረም። በባቡር ውስጥ ምን ያለች መካከለኛ እድሜ ላይ ያለው ወንድ አንዲት ወጣት ሴትን ሲጮህባት ትመለከታለች። ማንም ሰውም ጣልቃ ስለማይገባ እሷ ለልጅቷ ተናገረች። ሰውየውንም መርገም ስትጀምር ብዙ ሰዎች በእርግማኗ ቃላቶች በጣም ተደናገጡ። እንደውም እስር ቤት ውስጥም ስለነበረች ከዚህም በላይ ብታደርገው ያን ያህል የሚያስጠይቃት አይደለም። በቀጣዩ ፌርማታ ላይም ያንን ሰውዬ ታስወጣዋለች። የግራኒ ትልቁ ልጅ ሴንኪዮን ይባላል። በአንድ ትልቅ ካምፓኒ ውስጥም ጥሩ ገቢ እያገኘ ይሰራል። ነገር ግን በስራ ባልደረቦቹ ዘንድ ምንም ክብር አያገኝም። ሴንሂዮን ገና ትንሽ ልጅ እያለ የግራኒ እዳ ሰብሳቢዎች እሷ በእስር ቤት ላይ ያለች እሱ ጋር እየመጡ ያመነጫጭቁት ነበረ። ወደ እስር ቤትም እንድትሄድ ስትደረግ ለህፃናት ማሳደጊያ ትተውን ሄደችው። በዛም ምክንያት እድሜውን በሙሉ ይጠላታል። እንዲሁም ሴንሂዮን ከባለ ሀብቶቹ አማቾቹ ጋር አብሮ ነው የሚኖረው። እናም አንድ ቀን የራሱን ቤት ገዝቶ ልጁንና ሚስቱን አንድ ላይ አብሮ ለመኖር ከሚያስፈልገው በላይ ተግቶ ይሰራል። አንድ ቦታ ላይ የአንድ ሚዲያ ካምፓኒ አንድ አስደሳች የቴሌቪዥን ፕሮግራምን ያሰባል። ያሰቡትም የትም ያልተለመደውን የእርግማን ውድድርን ለማዘጋጀት ነው። ብቸኛው ችግርም የተሳታፊዎች እጥረት ብቻ ነው። ፒዲ ያንግና ተባባሪዋ የከተማዋን ተሳዳቢዎች ፈልገው እንዲያመጡ ካለቃቸው ትዕዛዝ ተሰጥቷቸዋል። የግራኒ ትንሹ ልጅ ደግሞ ጂሂዮን ስራ አጥ ነው። የሚኖረውም ከሚስቱ በሚያገኘው ገቢ ብቻ ነው። ግራኒንም በቤታቸው ይቀበላሉ። ያስደሰታቸውም ነገር ለሚስቱ ጥሩ ገንዘብን በመስጠቷ ነው። ግራኒ ምናልባት ያንን ገንዘብ ለራሷ ዕዳ ብትከፍለው ለእሷም ይጠቅማት ነበረ። እንዲሁም ግራኒ ታላቁ ልጇ ከአማቾቹ ጋር እየኖረ መሆኑን ትረዳለች። እንደሚጠላትም ታውቃለች። ነገር ግን እሱም ማግኘት ደግሞ ትፈልጋለች። ስለዚህ የቤት ሰራተኛ ፈላጊው ደላላን ብር ከፍላ ወደ እሱ ቤት እንዲያስገባ ታደርጋለች። በማግስቱም ለመጀመሪያ ጊዜ ወደ እሱ ቤት ትሄዳለች። የቀድሞዋ ሰራተኛ ቤቱን እያስጎበኘች ገለጻ ታደርግላታለች። እንዲሁም ሰራተኛዋ የሴንሂዮን አማቾች የቤት ሰራተኛቸው እንግሊዝኛ ቋንቋን አቀላጥፋ መናገር እንዳለባት እንደሚያስቡም ትናገራለች። ግራኒም እንግሊዝኛ ቋንቋን አቀላጥፋ መናገር እንደምትችል ለማሳየት ትንሽ ቃላትን ትናገራለች። ቢሆንም በእሷ እድሜ ግን ሞግዚት ሆኖ መስራት ከባድ ነው። ነገር ግን ልጇንና የልጅ ልጇን በቅርቡ ለማየት እስካስቻላት ድረስ ይሄ ለእሷ ቀላል ነው። ላለፉት ጥቂት ቀናትም ፒዲ ያንግና ተባባሪዋ ተሳዳቢ ሰዎችን በመፈለግ ስራ ላይ ተጠምደዋል። ስለ ግራኒም ከአንዳንድ ሰዎች መረጃ ይደርሳቸዋል። እናም እሷን ለማግኘት ይሄዳሉ። ግራኒም በመጨረሻ ሴንሂዮንን አገኘችው። ነገር ግን ስላያት ደስተኛ ስላልሆነ ሙሉ ለሙሉ ችላ ይላታል። ከዚያም ከካምፓኒው ሊቀመንበር መኪና ውስጥ ገብቶ ይሄዳል። ሊቀመንበሩ በእስር ቤት ውስጥ እያለ ግራኒ እንደረዳችውና ከሞትም እንዳዳነችው ያውቃል። ስለዚህ ሁልጊዜ ለዛች ሴት ምስጋናን ያቀርባል። ግራኒ ማታ ላይ መተኛት አልቻለችም፣ ምክንያቱም ልጇ እሷ እዚህ በመገኘቷ ደስተኛ ባለመሆኑን በማሰብ ነው። በአቅራቢያ ወደሚገኝ መናፈሻ ሄዳ እርግማኖችን ብቻዋን ታሰማለች። ፒዲ ያንግም በፓርኩ ውስጥ ነበረች፣ ያንንም ትሰማለች። ነገር ግን በጨለማ ውስጥ ቢፈለጓትም ሊያገኟት አልቻሉም። በማግስቱም ፒዲ ያንግና ተባባሪዋ ድንገት ግራኒ ከመጣች በሚል ፓርክ ውስጥ ቁጭ ብለው ያሳልፋሉ። የሴንሂዮን ጋማችም እንግሊዛዊ አስተማሪን አመጣች። ሀሳቧም ግራኒ እንግሊዘኛ ችላለሁ ብላ ከዋሸች በሚል ለማረጋገጥ ነበረ። አስተማሪውም ግራኒ ውሸቷን እንደሆነ በፍጥነት አወቀባት። እናም እንግሊዘኛ መናገር እንደማትችልም ተናገረ። አማትየው ተናደደች። እናም ልታባረራት ትፈልጋለች። የሴንሂዮን ሚስት ግን እንግሊዘኛ ቋንቋ እንደማያስፈልግና አንድን ስራ አቀላጥፈው ከሰሩ ያ በቂ እንደሆነ ትናገራለች። በዛ ቀን ግራኒ ወደ ቤቷ ስትመለስ ጂሂዮንግና ሚስቱ ሲከራከሩ ትሰማለች። ያ ምክንያትም ግራኒ እንደ ስጦታ የሰጠቻቸውን ገንዘብ በቁማር ስላጠፋው ነው። ከዛም ጂሂዮንግና ግራኒ ወደ አንድ ፓርክ ይሄዳሉ። እዛም ብዙ ገንዘብ እዳውን ለመክፈል እንደሚያስፈልገው ይነግራታል። በዛን ሰዓት ግን ፒዲ ያንግ ግራኒን ታገኛታለች። እናም ፕሮግራማቸው ላይም እንድትገኝ ትጠይቃታለች። መጀመሪያ ላይ ግራኒ ለመቀበል ፍቃደኛ አልሆነችም። ፒዲ ያንግ ግን እሷን ለማሳመን መሞከሯን ደግሞ አላቆመችም። በመጨረሻም ያንን ለማድረግ ትስማማለች። የምታገኘውን ብር $300,000 ነው። በመጨረሻም የጨዋታውን የመጀመሪያ ንግግር እንዲያደርጉ ለተጫዋቾች መድረክ ይዘጋጅላቸዋል። አብዛኞቹ ተወዳዳሪዎችም ከዛ ይሰናበታሉ። ነገር ግን የግራኒ ሰዓት ሲደርስ ከመድረኩ በሚመጣው ብርሃን አይኗን መክፈት አልቻለችም። ሰዎቹም ግራኒ እንድትናገር ያበረታቷታል። ከዳኞቹ መካከል አንዷ በእርጅናዋ ታሾፍባታል። ይሄ ያነሳሳትም ግራኒ ዳኛዋን ከልቧ ተሳደበች። እናም ወዲያውኑ ለውድድሩ ተመረጠች። በሌላ ቦታ ላይ የሴንሂዮን ሚስት እና አማቱ የሊቀመንበሩ ሚስት ለማግኘት ሄዱ። ስለ ማህበራዊ ጉዳይም ለመነጋገር ነው የሄዱት። እየጠበቋትም ሳለ ግን ስለ ግራኒ ባህሪ ማውራት ይጀምራሉ። እንግሊዘኛ እናገራለሁ ብላ ስለዋሸች ምናምን። እንዲሁም አማትየው ልጇ ሴንሂዮንን እንድትፈታው ትናገራለች። ድንገትም የግራኒ ፎቶ በጠረጴዛው ላይ ረስተው ይሄዳሉ። የሊቀመንበሩ ሚስትም ከዛ በኋላ ስትመለስ ግራኒ የድሮ ጓደኛዋ መሆኗን ፎቶዋን አይታ ትገነዘባለች።
ታስባለች። ሲገለጥም እንደዚህ ሀብታም የሆነችው የግራኒን ገንዘብ ሰርቃ ነው። ግራኒም ልጆቿን ትታ ወደ እስር ቤት የገባችበት ምክንያት በዛ ነው። በግራኒ በጣም ታዝናለች። አግኝታትም ይቅርታ ለመጠየቅ ታስባለች። ስራ ላይ ሁሉም ሰው ከቤቱ ሲወጣ ግራኒ ለመጀመሪያ ከልጅ ልጇ ጋር አብራው ጊዜ ለማሳለፍ ታስባለች። ከአውቶቡሱ ፌርማታም ላይ አንስታው ወደ መናፈሻ ወሰደችው። የልጁ ወላጆችን ብዙ ጊዜ ስራ ስለሚበዛባቸው እንደ ልጅ የሚያጫውተው ሰው የለም። ስለዚህ እሷን በማግኘቱ ተደስቷል። ቀኑን ሙሉም ሲጫወቱና ሲደሰቱ አብረው ያሳልፋሉ። እናትየውም ወደ ቤት ስትመለስ ልጁ በጸጥታ በራሱ እጅ ምግቡን ሲበላ ትመለከታለች። በግራኒም ችሎታ ተደንቃለች። ምክንያቱም ልጇን ለመመገብ ሁልጊዜ ለእሷ ከባድ ነበረ። ግራኒም ስለ ልጅ አስተዳደግ ጥቂት ዘዴዎችን ታስተምራታለች። ከዚያም በኋላ እሷን ላለማባረር ትወስናለች። በማግስቱ የእርግማን ውድድሩን የመጀመሪያውን ክፍል ቀረጻ ላይ ናቸው። ግራኒም ከብዙ ወጣቶች ጋር ትፋለማለች። ነገር ግን እንደሷ ያለ ማንም ስለሌለ በራስ መተማመኗ ከፍ ብሏል። አንዳንዶቹም በቃላቷ ብቻ እንዲያለቅሱ ታደርጋለች። አንዳንዶቹ ደግሞ ቃላቶቹን ማስተናገድ ባለመቻል ራሳቸውንም ይስታሉ። እንዲሁም አንድ ቢትቦክሰርም ደርሷት ነበረ። አላስፈላጊ የጣት ምስሎችንም ያወጣባታል። ሁሉም ሰውም እሷ ልትሸነፍ እንደሆነ በሚያስቡበት ጊዜ ግን እሷም ያልተገቡ ምልክቶችን በማድረግ ተፋላሚዋን በሚገርም ሁኔታ ታሸንፈዋለች። በመጀመሪያው ምዕራፍም እሷ አሸንፋ ግራኒ በኮሪያዊ ሰዎች ትልቅ አድናቆት ይደርሳታል። በእሷም ምክንያት ፕሮግራሙ ተወዳጅ ይሆናል። ከግራኒ ገንዘብ የሰረቀችው የሊቀ መንበሩ ሚስትም ግራኒን በቲቪ ታያትና ታስታውሳታለች። የምትገኝበትንም ቦታ ታውቃለች። በሰንሂዮንግ ቤት ውስጥ እየሰራች ሳለ ግራኒ ከእሱ ጋር ለመገናኘት መሞከር እንዳለባት ታስባለች። እንዲሁም በሳጥን ውስጥ የድሮ የፎቶ አልበምንና የእሷን ፎቶዎች በድንገት ታገኛለች። ይህም ልጇ በመጨረሻ አንድ ቀን ይቅር እንደሚላት ተስፋ እንድታደርግ ያደርጋታል። አንድ ቀን የሊቀ መንበሩ ሚስትና ጓደኛዋን በመንገዷ ታገኛቸዋለች። ሴትዮዋም ለድርጊቷ ይቅርታ ትጠይቃለች። ምንም እንኳን ስህተቷ ግራኒን ከልጆቿ እንድትለይና በእስር ቤት ጊዜ እንድታሳልፍ ቢያደርግም ይቅርታ ታደርግላትና ገንዘቡም እንዲመለስላት እንደማትፈልግ ትነግራታለች። በቀጣዩ የእርግማን ውድድር ምዕራፍ ላይ አንድ ጠበቃ ከአንዲት ሴት ጋር እንዲወዳደር ይደረጋል። አንድን ጠበቃንም በቀላሉ ተወዳድሮ ማሸነፍ ከባድ ነው፣ ምክንያቱም ህገ መንግስቱን እየተጠቀመ ያሸንፋል። በሌላ በኩል ግራኒ ደግሞ ከአንድ ራፐር ጋር ይደርሳታል። እሱም በፍሪስታይል ይሳደባል። ነገር ግን ግራኒ ታዳሚዎቹን ካነሳሳች በኋላ የምታደርገውን አድርጋ ይህንንም ውድድር ታሸንፋለች። የስርጭቱ ዳይሬክተርም በነገሩ ይደሰታል። ነገር ግን ተጨማሪ ነገሮችን ለመፍታት ሰዎቹን ስለ ግራኒ የቀድሞ ታሪክ እንዲያጣሩ ይልካቸዋል። ስለዚህ ተፋላሚዋ ያንን መጠቀም ይችላል። አንድ ቀን ግራኒ ከሴንሂዮንግ ሚስት ጋር አንድ ላይ ስትሄድ አንድ ባለሱቅ ሚስቱን ሲመታ ትመለከታለች። ጠርታውም ያላትን ስድብ ታወርድበታለች። በዙሪያዋ ያሉ ሰዎችም እሷን ማወቅ ሲጀምሩ ከዛ ቦታ በፍጥነት ወደ ቤቷ ተመለሰች። ግራኒና የሴንሂዮንግ ሚስትም እርስ በርስ በደንብ መግባባት ጀምረዋል። የሴንሂዮንግ ልጅም ልክ እንዳያቱ ያያታል፣ ምንም እንኳን እውነቱን ባይረዳም። ሴንሂዮንግ በሌላ በኩል ቤት ለመግዛት የሚያስፈልገውን ብር በሙሉ አግኝተዋል። የሪል ስቴት ወኪሉንም በመጠየቅ 3 መኝታ ክፍል ያለውን ቤትን ያገኛል። ምናልባት ግራኒ ከነሱ ጋር መቆየት ሀሳብ ካላት በሚል ነው። በቀጣዩ ምዕራፍ ላይ ግራኒ ከጠበቃው ጋር ውድድር ይገጥማታል። እንደ ሚስቱ የሆነችን በማስመሰል ያለው የእቃ መጠን ትንሽ መሆኑን ትገልጻለች። ይህም ሁሉም ሰው እንዲስቅ ያደርጋል። ቀልዶቿም ወደ ሜምነት እየተቀየሩ ይመጣሉ። ይህም የበለጠ ታዋቂ ያደርጋትና ከማይቻለው ጠበቃ ጋር ያላትን ውድድር ማሸነፍ ቻለች። ጠበቃው በዛ ተናዷል። የገጠመውንም ውርደት በመናገር ለፖሊስ ያሳውቃል። እሷንም ለመበቀል የድሮ ታሪኳን በሙሉ ያገኛል። እናም ልጆቿን ትታም እስር ቤት ውስጥ እንደነበረች ይረዳል። በቀጣይ ኮሪያዊ በሙሉ እሷ ላይ ይዞራል። ያኔ ከባቡር ውስጥ ያስወጣችውም ሰው ግራኒ እንዲያደርጋኛለች ብሎ ይናገራል። ዜናውም ሲሰራጭ የማይታወቁ ሰዎች ራሱ ስለ እሷ መጥፎ ባህሪ በሚዲያ እየወጡ መናገር ይቀጥላሉ። በመጨረሻም ሰዎች የግራኒን ልጆች ማንነት ያውቃሉ። የሴንሂዮንግ ባልደረባ ሁልጊዜ እንደሚቀናበት አሁንም በእናቱ ምክንያት ደግሞ ያሾፍበታል። ይህም ሴንሂዮንግን ወደሚጨነቅበት ነገር መልሶ እንዲገባ ያደርገዋል። በተጨማሪም አማትየው ስለ እናቱ አውቃለች። እናም የቀድሞ እናቱን ወደ ቤታቸውን በማምጣቱ ተወቅሰዋለች። እድሉን በመጠቀምም ልጇ በቅርቡ እንደምትፈታው ተናገረች። ግራኒም በጉልበቷ ትንበረከክና ሴትየዋ የልጇን ህይወት እንዳታመሰቃቅልና በእሷም ምክንያት ከሆነ ከቤት እንደምትወጣ ትናገራለች። ስለዚህ አማትየው ግራኒን ከቤት ውስጥ ታባረራታለች። ግራኒ ከቤት ስትመለስ ጁሂያን እሷ ላይ ይቆጣል። ምክንያቱም ለወንድሙ ሰራተኛ ሆና እንደምትሰራ አያውቅም ነበረ። እንዲሁም ወንድሙን ደግሞ ከሱ በላይ እንደምትወደው በማሰብ በዛ ይቆጣል። ሁለቱ ታላቅ ጭቅጭቅ ውስጥ ገቡ። በድንገት ግን ግራኒ በታላቁ ማሳል ትጀምራለች። ጁሂያንና ሚስቱ ወደ ሐኪም ቤት ይዟት ይሄዳሉ። መድኃኒቱንም በማየት ደካማ ልብ እንዳላትና በእስር ቤት ውስጥም እያለች ትንሽ የልብ ህመም አጋጥሟት እንደነበረ ይረዳሉ። በዛን ቀንም ግራኒ ከሴንሂዮንግ ሚስት የስልክ ጥሪ ይደርሳታል። እሷም ሴንሂዮንግ ከወጣ ጀምሮ ወደ ቤት እንዳልተመለሰ ትናገራለች። ግራኒም መስሪያ ቤት ሄዳ ስለ ልጇ ትጠይቃለች። ነገር ግን እነሱም ምንም መልስ የላቸው። የት እንዳለም እስከሚነግሯት ድረስ ከዛ ላለመሄድ ትወስናለች። ይህም በቢሮ ውስጥ ከፍተኛ ግርግር ይፈጥራል።
ይፈጥራል። ሊቀመንበሩም ይህንን ይመለከትና ወደዛ ይመጣል። በቅጽበትም ግራኒ በእስር ቤት ውስጥ ህይወቱን ያተረፈችው ሴት እንደሆነች ይረዳል። በፊቷም በአመስጋኝነት ተንበርክኮ ሰራተኞቹን በሙሉ ያስገርማል። በመጨረሻም የግራኒን ጥያቄ በመስማት በትህትና እዛ እንዳላዩት ይናገራል። ይህ በእንዲህ እንዳለ ከስቱዲዮ ውጪ ህዝቡ ተሰብስቧል። ሀሳባቸውም የእርግማኑ ውድድር እንዲቀር ነው። የመጨረሻው ምዕራፍ ሊጀመር ነው። ነገር ግን ግራኒ ወደ ዝግጅቱ አልመጣችም። በሚከተለው ትዕይንት ሴንሂዮንግን በመኪና ውስጥ አልኮል መጠጥን ሲጠጣ እንመለከታለን። በህይወቱ ውስጥም ትክክል ያልሆነ ነገር እየተፈጠረ እንደሆነ እንገነዘባለን። ስለዚህ ራሱን ለማጥፋት ወስኗል። ከግድግዳም ጋር ይጋጭና በጉዳቱ ራሱን ይስታል። በቀጣይ ግራኒ ወደ ስቱዲዮ ታመራለች። ነገር ግን ለመጨረሻው ዙር ለመዘጋጀቷ ሁሉም የሚያውቀው ጉዳይ ነው። በተጨማሪም ከአንዲት አንድም ዙር ካልተሸነፈች አሮጊት ጋር ሊያፋልሟት ነው ያሰቡት። ውድድሩም ልክ እንደ እናትና ልጅ መፎካከር እንዳለባቸውና ሴትዮዋም የልጅን ቦታ ይዛ እንደምትራገም ሲነገር ለግራኒ ያ ከባድ ይሆናል። የግራኒ ተራም ሲደርስ ግራኒ ዝም ትላለች። ከተመልካቾቹም አንዱም ሰውዬ እንቁላል በፊቷ ላይ ይጥልባታል። ይህም በሁሉም ሰው ፊት እሷን ያዋርዳል። ለመጀመሪያም ጊዜ ታወራና አሁን የሚሳደቡት ሁሉም ሰዎች በሙሉ ትክክል መሆናቸውን ትናገራለች። ተቃዋሚዋንም ከመሳደብ ይልቅ ለልጆቿ እንዴት አይነት እናት እንደነበረች መናገር ትቀጥላለች። በመጨረሻም ማልቀስ ትጀምርና ልጆቿን በጣም አብልጣ እንደምትወዳቸው ትናገራለች። ልብ የሚነካ ንግግርን ስትናገር ሴንሂዮንግ ከመኪና ውስጥ እየተሳበ ይወጣል። በአቅራቢያው ባሉ ሰዎችም ህይወቱ ይተርፋል። የግራኒ ቃላቶችም ብዙ ሰዎችን ያነሳሳል። እናም በህይወታቸው የሚያስጨንቃቸው ነገር ላይ በሙሉ መሳደብና መጮህ ይቀጥላሉ። የግራኒ ተፎካካሪ ዝም አለች። በመጨረሻም ግራኒ ውድድሩን አሸንፋለች። ነገር ግን በድንገት ደም ትተፋለች። በቀጣይም ወድቃ ራሷን ትስታለች። በሆስፒታል ከገባች በኋላ ሴንሂዮንግ እሷን ለማናገር ይመጣል። ከ10 ዓመታት በኋላም ለመጀመሪያ ጊዜ እናቴ ብሎ ይጠራታል። ግራኒ በመጨረሻ በብዙ ቤተሰቦች ተከባለች። ብዙም ሳይቆይም ደህና ሆና ከሆስፒታሉ ወጣች። እንደ ታዋቂ ሰውም ከሷ ገንዘብ ሰርቃ የነበረችዋ ሴትዮ ይቅርታ በመጠየቅ ገንዘቡን በሙሉ በወለድ ለመመለስ ተስማማች። የሴንሂዮንግም አማችን መታ ይቅርታ ትጠይቃታለች። በፊልሙ መጨረሻ ላይ ግራኒ ወደ መኪና ውስጥ ገባና ለልብ ህመም ህክምናዋ የቀዶ ጥገና ለማድረግ ወደ አሜሪካ ለመብረር ትሄዳለች። ይህን ይመስል ነበር። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው።